ሰላም ሰላም ቤተሰብ እንዴት ናችሁ? የዩቲዩብ ፋሚሊዎቼ እንዴት ናችሁ? ደህና ናችሁ ወይ? እዚህ ጋር እንጀራ ቆንጆ እንጀራ አልጋገር ነው። እዚህ ጋር ጤፍ 2 ኩባያ የምትሆናለኝ። እዚህ ጋር ደግሞ የምጠቀመው የገብስ ዱቄት ነው። የገብስ ዱቄት ማንኛውም የአረብ ሱቅ ይዣ ሱቆች ማግኘት ትችላላችሁ። እዚህ ጋር ደግሞ የሩዝ ዱቄት ነው የምጠቀመው። የሩዝ ዱቄት ነው የምጠቀመው። ይሄን ተጠቅሜ ቆንጆ እንጀራ ወጥቶልኛል። በቃ እስከዛሬ በጣም ተቸግሬ ነበረ እና ለእናንተም መፍትሄ ከሆነ ብዬ ነው። ጤፉ ከሌላችሁ በሁለቱ ብቻ በገብሱና በሩዙ ብቻ መጋገር ትችላላችሁ። እኔ ትንሽ ጤፍ ስላለኝ ነው እንጂ አብዛኛውን በገብሱና በሩዙ ነው መጋገረውና እንደዛ አድርጌ ጋገራለሁ ማለት ነው። እዚህ ጋር ያስቀር ነበረኝ እርሾ ጋግሬ የተረፈኝ ማለት ነው። ፍሪጅ ውስጥ ነበረ አቅራሪው ነው። እዚህ ጋር አብሽ ተጠቀማለሁ። ውሃውን ደግሞ በደንብ ሞቅ ሊፈላ ትንሽ የቀረው ሞቅ ያለ ውሃ ነው የምታርጉት። በደንብ በቃ ሊፈላ ያለ ብዙ ያልተንተከተከ በደንብ ሞቅ ያለ ነው። እንደዛ አርጋችሁ ተጠቀማላችሁ፣ ታቦኩታላችሁ ማለት ነው። ዋናው መታሸት ነው የሚፈልገው። በደንብ አርጋችሁ በእጃችሁ በደንብ አርጋችሁ ማሸት ትችላላችሁ። ማሽንም ካላችሁ ደግሞ በማሽኑም ቆንጆ አርጋችሁ ማሸት ነው ዋናው ለእንጀራው ቆንጆ ልስላሴ የሚሰጠው። እናንተ የፈለጋችሁትን ያህል መጠን መጠቀም ትችላላችሁ። እኔ ዝም ብዬ እንደምፈልገው አድርጌ ነው ያቦካሁት ማለት በቃ ዱቄቱን ምናምን መጥኛ አይደለም የምፈልገውን ያህል አድርጌ ነው። ግን ብዙም ገብሱም ሩዙም በቃ ተመጣጣኝ ቢሆን ቆንጆ ነው። አብሽ እዚህ ጋር አምሳችሁት ያው በደንብ መፍጨት ነው። አብሽ ብታረጉበት ቆንጆ ጣሙ የአብሽ በቃ የኢትዮጵያ እንጀራ ነው የሚለው ቆንጆ ነው በጣም። ቢያንስ እዚህ ጋር ለ5 ደቂቃ በደንብ አሽቸዋለሁ። በደንብ ቆንጆ አርጎ እንዲያሽ አድርጌ አሽቸዋለሁ ማለት ነው። ምናልባት እንደዚህ ማድረገው ከስር ማብኪያው የማይደርስበት ቦታ ካለ ዱቄት ምናምን እንዳይኖረው ነው እንደዚህ አድርጌ ማገላብጠው ማለት ነው። አሁን ይበቃል። እንደዚህ በጣም ድርቅ ሳይል ለስለስ ያለ አድርጌ ነው ማቦካው። እዚህ ጋር ማደርግበትን እቃ እንግዲህ ትንሽ ሞቅ ያለ ውሃ ከስር አድርጌበታለሁ። በቃ እንደዚህ ቆንጆ ልስልስ ያለ አድርጌ አብኩቻለሁ ማለት ነው። አሁን እስኪ ቦካ እተወዋለሁ። ይሄ እንግዲህ በ4ኛው ቀን ነው።
በአራተኛው ቀን እንደዚህ ቆንጆ አድርጎ ቅርር አድርጎልኝ ያው እንደዚህ ሆኗል። ይሄን ከላይ ያለውን አቀረዋለሁ፣ አቅርሬ ደፋዋለሁ ማለት ነው። በ3 ቀን መጋገር ትችላላችሁ። እኔ ያው ስላልተመቸኝ ነው በ4 ቀን ያደረኩት። ከዛ እዚህ ጋር ነው ዋናው ነገር እንግዲህ እኔ አብሲት አልጥልም፣ ያለ አብሲት ነው መጋገረውና በጣም ብዙ ጊዜ አብሲት አድርጌ ብዙ ጊዜ ተበላሽቶብኛል። ይሄ ግን ጋዝ ወተር ነው፣ ቶኒክ ማለት ነው። ጋዝ ወተር ነው። በቃ በዚህ ነው ማቀጥ ነው ማለት ነው። በቃ ዋና ሚስጥሩ ይሄ ነው። እንጀራው አይንን እንዲያወጣ በቃ ቆንጆ እንጀራ ፍፍት ያለ እንዲሆን በደንብ ማሸትና በቃ ይሄ ነው ለኔ የጠቀመኝ ማለት ነው። በተለይ እንደዚህ ውጭ ሀገር ላላችሁ፣ አውሮፓ ሌላ ሀገር ላላችሁ ይሄ በጣም ተመራጭ ነው። ቆንጆ ዘዴ ነው። አብሲት መጣል አብሲት ምናምን ነገር አያስፈልገውም። በዚህ ቀጠን አድርጋችሁት በቃ በዚህ እንደምትፈልጉት አድርጋችሁ በጣም አታብጥኑት። በቃ ቆንጆ እንደምታደርጉት አድርጋችሁ ቆንጆ እንደዚህ ቀላቅላችሁ በደንብ አቅጠናችሁት መጋገር ትጀምራላችሁ። ምጣዴ ሰምቷል። ይሄው እንግዲህ እንጀራችን እየተጋገረ ነው ማለት ነው። ምን ያህል ደስ እንደሚል እንደዚህ እንጀራ ጋግራችሁ አይኑ እንደዚህ ውጥት ሲል በጣም ነው የሚያስደስተውና ቆንጆ እንጀራ ነው። በጣም ደስ ያለ ነው። እንደዚህ አርጌ ጋገርኩኝ ማለት ነው። በጣም ተወዱታላችሁ ብዬ ተስፋ አደርጋለሁ። በጣም ቆንጆ ዘዴ ነው። በጣም ቆንጆ ነው። ሁላችሁም ተጠቀሙበት እላለሁ። ያው የምታውቁት ታውቁታላችሁ፣ ግን እኔን ስለጠቀመኝ እናንተንም ከጠቀማችሁ ሼር ላድርጋችሁ ብዬ ነው። ይሄው በቃ እንደዚህ ምንም አላደርግበትም። መጀመሪያ ምጣዷን እስክትግል ትንሽ ጨው ነሰንስበታለሁ። ከዛ በቃ በሶፍት ጠረግረግ አድርጌ ነው የምጋገረው። እንጀራ ያለ አብሲት ማለት ይሄ ነው እንግዲህ። ይሄ ነው ሚስጥሩ። በጣም ተወዱታላችሁ። በጣም ነው የማመሰግነው። ቪዲዮውን እስከመጨረሻ አይታችሁ ላይክ አድርጉት፣ ሰብስክራይብ እያደረጋችሁ ወደዳችሁ ኮሜንት ላይ አሳውቁኝ። አመሰግናለሁ።